ነይ በቃ 1000 ብር አለኝ። አትላይ ምሳሌ ነው። 1000 ብር ጋሽ ምግብ ቤት ሄጄ 600 ብር ከፈል ምን በልተሽ ነው ማለት ነው? ምን አገባ ቃሉን የማይታጠፍ ያለ እናንተ የተወለድኩበት ሰፈር እኮ ነው። ሰሜን ማዘጋጃ ትንሽ አካፍለን እንዴ ምን ነው ተውግን አንተ ትንሽ አካፍለኝ እንዴ ምንድን ነው? ተውግን በሁሉም ብዬ ትንሽ እኔ ላንተ ቢል እንደዚህ እንዳፈተን በቃ እኔ ላንተ አነሳኝ ለመጣ ያንቺ መሬት ነው እንዴ? በፈለኩት ሰዓት እመጣለሁ። አንተ ለሷ በተጣት ትመቀኛለህ እንዴ? አዎ እመቀኛለሁ። ያቅጣላ እኔ እሰጥሽ ነበር እኮ ግን እሱ ይመቀኛል። እመቀኛለሁ። ለኔ ቢሰጠኝ እኮ እኔ ላንተ አከፍላለሁ። እንደዛ ከሆነማ ስጣት በቃ ልስጣት። ስጣት። እሺ እንኪ ተካፈሉ በቃ እንጃጂ ሴተኛ ልስጥ አፈር ብሎ እኔ ላበት ምቀኛ ሲስተር እባክሽ እንዴ ይሄ ምን ይሰራልሻል? እሺ እንዴ አልከልከት ተየሱ እንዴት ሻባጉል በቃ እሺ በቃ አንቺ ልጅ ነው አንቺ ማይ ታይ ኮንተይ ዲምፕል ደግሞ አላት እንዲህ ነክሳው ነው መሰለኝ። ዓለም ላይ ካሉ ህዝቦች ሁሉ አንደኛ የምወደው አንቺ እንዴ ዩ ኖ እኔ ብቻ አይደለም ለወደፊት እኔ ሰበይ እንዴ አንቺ ውድድር ውስጥ ማትገቢ ማይ ጉድነስ ቀኝ ይሄ ውድድር ውስጥ አትገባም። እሺ ከዛ እህት ወንድሞቿ ጠቅላላ ወደፊት የሚወለዱት ይሰበሰቡና ሁለተኛ ነው። ኧረ እቺን ቪዲዮ እንዳያዩ ሲወለዱ ፕራይቬት ታደርጊልኛል። እናቴ ኪችን መጣሽ የኔ አባትሽ አለ በቃ ብሎ ነይልኝ። እኔ አባትሽ ይኸውልሽ እኔ ባለፍኩበት ጎዳና እንድታልፊ አልፈልግም። ውጪ ከዚህ ኪችን ኢጂና ሞታ ገራ ቢራ ኤጋ ዋቀዮ ገሩ ሱማኑ ማይካ ናዝሬት ከሳ ጋሪም ቤምቤኩ አማዳላታ እንሂዳይኩ አርዳዳላታ እንሂዳይኩ አማዳላታ እንሂዳይኩ አርዳዳላታ እንሂዳይ ብዙ ይቅር አልከው ብዙ ይወድሃል ጥቂት የተውክለት እንደዚያው ይኖራል እግርህን በእምባዬ እያረሰረስኩ ሽቶዬን ልቀባ በፀጉሬ ያበስኩ ማለት ልተኝ ጥርሴ ስለማዱ ማለት አሳሽ አራ ለቀኝ እኔ አልጫወትም። በቃ አልጫወትም ካንቺ ስትጠግቢ ነው ዛሬ ተዝምልሽ ወደ እናቴ ነው የምሄዳልሽም ትናንት አላልሽም። ዛሬ ስትጠግቢ ወዲሽ ሲሞላ አባትሽ ትዛልሽ ወታለው እጫወታለሁ ወደ እጫወታለሁ አታከር ከየት እንደሚመጣ ስለማይታወቅ ሁል ጊዜ ሬዲ መሆን አለብሽ። ፋይት ላይ ገባ በቃ
ዛሬ በጣም ያስገረመኝንና ያስደነገጠኝን ነገር ሼር ላርጋችሁ። ስልካችን ላይ ያለ ባክቴሪያዎች ማለት ነው ቶይሌት አካባቢ ካለ ባክቴሪያ እንደሚበልጥ ታውቃላችሁ? ለዛውም በ10 እጥፍ ይበልጣል ነው የሚል። እንዳነበብኩኝ በጣም ነበር የደነገጥኩት። በነገራችን ላይ እኔም የስራ ስልክ ተደወለልኝና አውርቼ ከዘጋው በኋላ ያነበብኩት ነገር ትዝ አይለኝ መሰላችሁ? ቃላታችሁ ድንግጥ ይበል። እንዴት ድንግጥ እንዳልኩኝ ማለት ነው። ማለት በእኔ ንጽህና ለመጠበቅና በእኔ ቸልተኝነት ልጅውን ነገር ብትሆንብኝስ ብዬ በጣም ነበር የፈራሁትና በቃ ሄጄ ሙልጭ አርጌ ታጥቤ ተመልሼ ወደ ልጅ ሄድኩኝ እላችኋለሁ። በጣም ከዛ በኋላ እንግዲህ የተሰማኝ ደስታ ልነግራችሁ አልችልምና ልጆቻችን በጣም ሴንሲቲቭ ስለሆኑ እናቶች በጣም መጠንቀቅ አለብን። ይሄ ቪዲዮ የሰራውላችሁ ለዛ ነው። አመሰግናለሁ። እንወዳችኋለን። ባይ አክሮፈሽ ነው ልጅ የመጣሽው እዚህ ምን ያው ምን ያስቆሽ ነው እንዴ? አባዬ ና ነይ ጋር ና ነይ ጋር ና እንዬ ና ነይ ጋር ና አባቴ ና ልጅ ና ልጅ ቀስ ብሎ ተራት እንሂድ ወይስ ይዘናት እንሂድ? ነይ በላት ማሚ ነይ ጎበዝ አስመጥታ አትሊስት ነይ ግቢ በቃ ደርሳለሽ። አንቺ አታፍሪ ትልቅ ልጅ አይደለሽ እንዴ? ነይ ግቢ በላት። ጊዜ እንደዚህ ነበርኩኝ እንዴ? እኔ ነኝ መጀመሪያ የለመንኩት። እኔ ምን አገባኝ ታዲያ? ሲያስጠላ ስማ ከነሽና ምንድን ነው? በጣም ለአንተ የሚሆንህ እሱ ሳይሆን ይሄ ነው። ከዚህ በኋላ ማንኮራፋት የሚባል ነገር አይታሰብም። ታንኮራፋለህ እያልሽኝ ነው? አንተ ዝም ብለህ ተኛበት። የተገዛው ለኔ ሚተኛበት ሌላ ሆ። ለማንኛውም ከደንገል ፒሎስ የተላኩልኝን እቃዎች አንድ ባንድ እናያቸው። ይሄኛው የህፃናት ማጥቢያ ደንገል ነው። እናቶች አጎንብሰው በማጥባት ትከሻቸው እንዳይዝል ያግዛል። ህፃናት ተንጋለው ጡጦ እንዲጠቡና እንዲተኙም ያስችላል። ይሄ ደግሞ ከወሊድ በኋላ የሚመጣ ቦርጭን ለማጥፋትና ማህፀን ወደ ነበረበት እንዲመለስ የሚያግዝ ቀበቶ ነው። ይሄ ደግሞ ለጉዞና በተለያየ አጋጣሚ ለአንገታችን ምቾት የምንጠቀመው ደንገል ነው። ይሄ ደግሞ መቀመጫችንን ከሙቀትና ከጫና ነፃ ያደርግልናል። የኪንታሮት በሽታ እንዳይከሰትና ከተከሰተም ደግሞ ቶሎ እንዲድን ያግዛል። ይሄ ደግሞ በወገባችን መካከል የሚፈጠረውን ክፍተት በመሙላት ትክክለኛ አቀማመጥ እንዲኖረን ያደርጋል። እያንኮራፋ ለሚያስቸግራችሁ ሰው ደግሞ ይሄንን ትራስ ግዙና ስጡ። የደንገል ምርቶች እውቅናና ሰርቲፊኬት የተሰጣቸው ናቸው። ተመሳስለው የሚሰሩ ግን የደንገል ምርቶች ያልሆኑ ብዙ ስላሉ የደንገል ምርቶችን ለመለየት እቺ ቢጫ ታግ እንዳለች አረጋግጡ። ስልክ ቁጥራቸውን ስክሪኑ ላይ ያስቀምጥላችኋለሁ። Thank you for watching. Bye. እናንተ ዛሬ እኮ ያለሁት የተወለድኩበት ሰፈር እኮ ነው። ሰሜን ማዘጋጃ። የሰሜን ማዘጋጃ ልጆች ኮሜንት ላይ አለን በሉኝ። ሰሜን ማዘጋጃ ተወልጄ ከዛ ደግሞ እዛው ቤተልሔም ተምሬ ከትምህርት ቤት ስንለቅቅ ደግሞ ፒያሳ ሄጄ ኬክ ተገዝቶልኝ ነው ያደግኩት። ሰሜን ማዘጋጃ ዞር ብዬ እያየዋት ሌላ አንድ ደስ የሚል ነገር ደግሞ አየው። ይህኛው ማለት ነው አኮያ ፕሮፐርቲስ እያሰራ ያለው 4ኛ ፕሮጀክታቸው የሆነው የሰሜን ማዘጋጃው ሳይት ነው። አኮያ ፕሮፐርቲስ ነሐሴ 16፣ 17 እና 18 የአዲስ ዓመት ቅናሽ ኤክስፖ በሰሜን ማዘጋጃው ሳይት ላይ ስለሚያዘጋጅ ሁላችሁም እንድትመጡ ተጋብዛችኋል። ኤክስፖ ላይ ስትመጡ ከ3% እስከ 25% ድረስ ልዩ የበዓል ቅናሽ አለ ተብያለሁ። ከባለ 1 መኝታ እስከ ባለ 3 መኝታ ጠቅላላ ክፍያ ስትከፍሉ በካሬ እስከ 72000 ብር የሚደርስ ቅናሽ አለ ተብሏል። አኮያ ፕሮፐርቲስ ከደንበል ጀርባና ከፒያሳ ሞናርክ ሆቴል አጠገብ አጠቃላይ 3 ፕሮጀክቶችን ሰርተው አስረክበዋል። ነሐሴ 16፣ 17 እና 18 በሰሜን ማዘጋጃው ኤክስፖ ላይ እንገናኝ። 1000 ብር አለኝ። ታድለሽ ምሳሌ ነው። 1000 ብር አለኝ። ምግብ ቤት ሄጄ 600 ብር ከፈልኩ። ምን በልተሽ ነው ማዬ? ምን አገባ እንደው አፈር ያስበላ። ምሳሌ ነው አልኩ አይደል እንዴ? ምሳሌ ነው። እባክህ እንዴ 600 ብር ከፈልኩ። ስንት ብር ይቀረኛል?
በምንድን ነው የከፈልሽው? ምን አገባ በምን እንደምከፍል ምን አገባ? ኧረ አይደለም እኮ ቆይ ልንገርሽ ለአንቺ ብዬ እኮ ነው። በአቢሲኒያ ባንክ ፖስ ሞባይል ባንኪንግ ወይም ደግሞ በኪአር ኮድ ከ500 ብር ጀምሮ ትከፍይ ማለት ነው። እጣ አለው። ሽልማቱ ደግሞ ባለ 2 መኝታ ቤት እኮ ነው። ማይ ቤት እንደዚሁ በቀልድ? መጀመሪያ እዚህ ዕጣ ውስጥ ለመግባት የአቢሲኒያ ባንክ አካውንት ሊኖርሽ ይገባል። እሺ። የምትከፍዩ ብር ደግሞ 500 እና ከዛ በላይ መሆን አለበት። እሺ። የትኛውንም ክፍያ ልትፈጽሚ ስትይ ማለት ነው የአቢሲኒያ ባንክ ፖስት ማሽን ወይም ሞባይል ባንኪንግ እና ኪአር ኮድ ይሁንልኝ በይሽ ማይ። ከዛ የቤት ባለቤት ትሆኛለሽ። ይሄማ ሲሳይ ነው። ለእኔም ደግሞ እኮ ማለት ነው ሳምሰንግ ሞባይል የላፕቶፕ እና አንሊሚትድ አመታዊ የኢንተርኔት ፓኬጅ ይኖረኛል እኮ። እንደዚሁ እንደ ቀልድ እንደው የቤት ባለቤት ልሆን ነው። እኔም እንደ ቀልድ ላፕቶፕ ሊኖረኝ ነው። ወይ ጉድ! ጠጣ። እየጠጣው ነው። እንዴ አንተ ታባክ እንዴ! ስጠኝ ብትለኝ ነው ያልሰጠም እንዴ? በኋላ እንገናኛለን። እሺ አትነፋረቅ እንግዲህ። እንዴ እኮ ታዲያ በ1 ሚሊዮን ብር እኮ በጣም ብዙ ሚሪንዳ እኮ መግዛት ይችላል። የምን 1 ሚሊዮን ብር? ምን እንዴ? ሚሪንዳ ያዘጋጀውን ቻሌንጅ አልሰማችሁም እንዴ? እኔ አልሰማሁም። ከ250 ሺህ ብር እስከ 1 ሚሊዮን ብር ድረስ የሚያሸልም ቻሌንጅ ሚሪንዳ እኮ አዘጋጅቶ እኮ ነው። 1 ሚሊዮን ብር? ድምፅ ካላችሁ በድምፅ ዳንስ ከቻላችሁ በዳንስ ወይም ደግሞ በሌላ በፈለጋችሁት እናንተ ባላችሁ ተሰጥኦ ተጠቅማችሁ ቪዲዮ ተሰሩና ማለት ነው ወይ ቲክቶክ ላይ ወይ ኢንስታግራም ላይ ሚሪንዳ ኢቲን ሜንሽን አድርጋችሁ ፖስት ማድረግ ነው። እስከ 100 ለሚወጡት ደግሞ ሌላ የተለያየ ሽልማትም አለው። ጎበዝ። የቀረችዋን ልጠጣት? ጠጣ። እሺ አመሰግናለሁ። በአንድነት አስሮ በፍቅር ባልኮ ይሰብስብልን ምርኮ በምርኮ ብዛ ተባዛ የአባቴ መንጎ የሚነሳብን ወገብ ይወጋ። እግዚአብሔር ይባርክ ይጠብቅህ፣ ፊቱን ደሞ ያብራል ይራራልህ። እግዚአብሔር ፊቱ ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥህ። ወይኔ ባሌ እስቲ ቀዘቅዛል። የት ነው? አዲስ አበባ አይደለም እንዴ? ለምን አንታርክቲካ ናይልን ቆየ ከዛ ቤታችን እያለን አባ በእውነት ነው ያጥባሉ። ተኝታለች ከሆነ ሚሹ ተኝታለች ልጃችን። ይቀዘቅዛል። ይቀዘቅዛል።